አልነበርኩ መጨረሻ ላይ ነው የመጣሁት ግን አንተም ይበቃል በቃሽ ይበቃል አንድ ቃል ጆገር አሰደበኝ በጣም የሚገርማችሁ ነገር ማለት ነው አጥታው ከሱ ጋር ይሰርባል ይላሉ ምንም ነገር አላለኝም እኮ በቂ ነው በቃ ይበቃል ሙቤ በሰላም አይበቃላ በየቀኑ ነው ቲክቶክን እስከምታዘጋ አልተዋትም እቺ ቡሽ ማለት ነው ወላሂ አልተዋትም ቲክቶክ እስከሚዘጋ አልተዋትም ወደ ተነስቷ የኔ ቲክቶክ መዝጋት የሌሎች የምስኪኖችን ቲክቶክ መዝጋት መስሏታል እኔም መንካት ምንም መንካት እንደሆነ ያታየዋታል እኔም መንካት ማንም መንካት እንደሆነ ታያለች እኮ በቂ ሙቤ በጣም እኮ ሙቤ በቃ አባቴዋ እግዚአብሔር በቃ አባቴ ላ ተው ስለ ተቃጠልኩ በቃ አንዴ ሆነ አይ ነው ተፈጥሯል አንዴ ሆኗል ሰማ ቆይ እኔ አሁን አንድ ጥያቄ ልጠይቅ አንበሳ ስለወረደብህ ነው አሁን እሷን የምትሳደበው እኔን ነው መሳደብ ያለብህ እሷን አይደለም ወላሂ አይደለም 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 ጌም የተጫው ነው አይደለም እኔ ልጅቷ እዛ ጌም ላይ አጥፍታ ከሆነ እኔ ሰድባታለሁ ምን አለች እሺ ልንገርህ ብሎክ አድርጎ አዳምጥ ልጨርስ አንበሳው ሲለቀቅብህ ካሜራ ከፈትክና ሪያል ሞዴሬተር ስጡት የፈለገውን ሰው ይፍታባል ፈታ ጆገር ነገር ልንገርህ እንደማመጥ ኦያ አዳምጠኝ ከዛ በኋላስ እሷ መተመሳደብ ምን አስፈለገ እዚህ መጀመሪያ እሺ አካውንት እንደምታዘጋ ባለጌ ከሆነች መጀመሪያ ለምን ገባህ እሷ ቤት ለምን አልሰደብካትም ነገር ልንገርህ ጆገር ወላ ለሽንፈት መበከቻና ሙባረክ ወንድ ልጅ ነህ ስትሸነፍ ተሸነፍ ኦይ ጆገር አዳምጠኛ እከዳለ ምላሽን አዳምጥና ከዛ በኋላ ተናገር እኔ እዛ ቤት እንደማለት እድሪክ ያለፈ ችግር አዳምጠኝ እሺ ያለፈ ችግር ካለባችሁ ኦኬ ያለፈ ችግር አለባችሁ እንዳንል አምነህ ተፎካክረህ ተነጋግረህ ና ብለህ እንደ ጀግና ፎክረህ መጣ አሸነፍኩ እሺ ስማኝ እሺ ጆገር ታዳምጠኛለህ እንዴ ስላለፈው ሁሉ ማለት ነው እኔ እሷ ቤት እንዳልሄድ ወስኛለሁ ኢድሪስ ያውቃል ኢድሪስን ከፈለክ ቤት ጋብዘውና ጋብዘኝ ሁሉ ነገር እናጣለን የሙን ስንጀምራ እሱ መታ ጆገር ስማኝ አዳምጠኝ አሰርተኝ መታ ሙባረክ አለችኝ አቤት አልኳት አንበሳ አለኝ ታውቃለህ ሰምተሃል አይደል ሁለት አንተ ወንድ ሆንክ ከመለክ ቪዲዮ ላውጣላለሁ ወለተ ፈቀኛ ሰው ቆንጆ ማለት ነው ሁለት አንተ ወንድ ሆንክ ና ከጆገር ጋር ተጫወት ጆገርን ካሸነፍ 3 አንበሳ ሰጣለሁ ስትለኝ በሌላ አካውንት መጥቂያ ባለበት ሁለትም አንቺ ሁለት ካች አንበሳ ሲጨስል ምንድነው የምን አንበሳ ነው አልከንተ እኔ አሰጣለሁ ሁለት ከሁለት ትለ እንደዚህ ተብሎ ሲነገር ኦኬ ይሄ ከሆነ ምናምን ተረስና አይደል አልካዲች ያንን እኮ አልካዲች ብሎ ካታር ግብያት ጆገር ስማኝ ብሎ ካታር ግብያ ሀናል እኮ ማንም የሚያቃጥ ጊፍተር ናት እኮ ጆገር አሁን አንበሳ ላስወርድ ይችላል እኮ ማንም ያቃጣል እኔ ጊፍተር ናት ይወጣ ቆታል ሞዲተር ናት والله ብሎክ ተደረገች ደወለችልኝ ቀጥታ ብሎክ ተደርጋለሁ ቶሎ በል ሌሎቹ ብሎክ እንዳይደረጉ ስታይ አባጂ ፋንሳይ ሄዷል የለጊ والله ታዘበኛል ሰው አናኔ ለጊ ጊፍተር ናት والله العظيم ስንት ሌቭል ላይ ናት ከሰምሪ በላይ ሌቭል አላት ጊፍተር እንዴ ብሎክ ተደረግብኛል አይሆን እኔ እኮ ጆገር የተነገርኩት የለም ጆገር አንተ ፈልገሃለሁ የፈለክበት ቦታ ጥራኝ አሁንም ኤርሚ ይፈት ሄለን ትፈት ካንተ ጋር ጨርሳለሁ አንድ ኩል አሸነፍኩ ወደ ስለ አሸንፊያለሁ ከብሎ አንድ ኩል ኖ ጨዋታውን የምታይ ከሆነ ከብሎ ሞዴሬተር ተሰጥተሃል ከብሎ ካውጥተህ የፈለከውን ሰው ይዘህ መጫወት ትችል ነበር አራት ነህ لا አይደለም ጆገር ከመራሽ እንጂ አሁን ሄለን ቤጨርስ ወሱ ቢጋር ቤጨርስ ኤርሚ ቤጨርስ ዳኒ ቤጨርስ እኔ አንተ ካሸነፈኝ አንተ እንዳልከው ራሴ ዘጋለሁ ትቆም አለቀ ይሄና አንተ ይቆም ነገር አለ በጭራሽ አንድ ጊዜ አሸንፈ ያን መሳደብም አያስፈልግህም ሰው ስለሌለ እንደሌለ ስላወቅ ብቻ ነው ተሳደብክ እንጂ ሙባረክ በጭራሽ የሚያጣላችሁ ነገር አልነበረም መሳደብ ከነበረ ብሬኮ እኔ ነበር መሳደብ ከወጣ በኋላ ያልታወትም ብዬ ከወጣ በኋላ ምን አለ ተቀለ አንተ ማታቀው ሙለለ ዝም በላተኛ መሃል ኢድሪስ ጋር ደውለህ ታለቅሳለህ ወይ አንተ ወይ እኔ ቲክቶክ ላይ እንኖራለን አለችኝ እኮ ልታዘጋብኝ ታዘጋና ሁለቱም ሰምሪ ጀግና ንግስት ብዬ ጠራታለሁ አለቀ ሌላ ነገር የለም ያጣላችሁ ከሆነ ቁሙ ቢዩ የውስጥ ጉዳይ ካለ ብለም መተተጫወክ ምክንያት አርጋው እሷላስ መተቃተጫወክ ወንድ ከሆንክ ካለችኝ አንተ ብትሆንስ ወንድ ከሆንክ ና ከጆገር ተጫወት ዘለወጣሽ አንተ ምክንያት ፈጥረ ሙባረክ ያወኩ ምክንያት ፈጥረ ነው ዘለ ምክንያት አይደለም ጆገር አውቀ ወንድነት ማለት አለበት እሺ
እሺ አንድ አንበሳ አለኝ አልክ። ቆይ አንድ አንበሳ አለኝ አልክ አይደል? አንድ አንበሳ ተሰጣለህ አልኩ። አሸነፍከኝም አላሸነፍከኝም እኔ ማሸነፍኩህ። አንድ አንበሳህን ቃላችሁ ቃልህ ነው ስትወጣ ተሰጣለህ። አሁን ዘግታ መውጣት ስለማትችል ነው ተነጋግረናል። ልክ ሻዲው መጥቶ አንድ አንበሳ ሲለቅብህ ምንድነው ያልከው? ካሜራህን ከፍተህ እሪ ያልክ። እሪ ስትል ሞዴሬተር ስትል እኔ ምነግርህን ስማኝ። ይሄ ችግር ካለባችሁ ወላሂ አንተ ሙስሊም ከሆንክ ማለት ነው ስማኝ። እኔ በሃይማኖቴ ነው የምለው ወላሂ ቢላሂ ማለት ነው። ሻዶ ስላወረደ አይደለም አውቃለሁ። ሻዶ አውቃለሁ እኮ ገባ። ሻዶ ስላወረደ ሳይሆን ከዛ ተደውሎ ሄሎ እሺ ሻዶ ያወረደበትን ደቂቃና የተደወለልብኝን ደቂቃ አብረን ማየት እንችላለን። ይኸውና እኮ ሲደወልልኝ ብሎክ ተደርጃለሁ አባጂፋርና አጫሉ ብሎክ እንዳይደረጉ ሲባል ወዲያው መጣውና አዎ ለቋል። አንተ መሰለክ እንጂ በመሰለክ አትናገር። በመረጃ ነው እኮ ማናት ሰሚ ያልኳት ብሎክ አድርገሻል። ሞዲቴረት ስልጣን ሙሉ ስጪ ስላት ስትከራከር አንተ ስጪው አልካት። ሰጠችኝ ገባው ፎቶ አነሳው። መረጃ ከዚህ በላይ ምን ትፈልጋለህ? ፎቶ አነሳው። የት አለ? ፎቶውን አሳየኝ። አሳይ ጆከር ቆይ አመነች እኮ የጌሙ ሳይሆን ማለት ነው። ሁለቱ በውስጥ የተጣሉት ያወሩት ነገር አለ ግን እዚህ አደባባይ ወጥቶ መሰዳደቡ ምን ማለቱ መፍትሄ አስፈላጊ አይደለም። እሱ ካለባቸው በውስጥ ተነጋግረው መፍታት ነው ያገባኝ። ስለ ውስጥ ጉዳያቸው ነው አንድ ብራዘር እኔ ስለ ጌሙ ብቻ ነው የሚመለከተን። የት አለ? አሳየኝ። ቆይ ተነጋጋ። አንዴ ጠብቁኝ። እዚሁ እኔ ለማንም አላሽቃብጥም፣ ለማንም አልዋሽም። አጥፍታ ከሆነ ብሎክ አድርጋቸው ከሆነ ያ እሱ ነገር እኔ ማልክ። ከዛ ውጭ ግን ሻዲው መጥቶ ልክ አንበሳውን ሲለቅ ነው እሱ ይጮህ። እሺ እንኳን ደስ የሚል ነገር ማለት ነው። ጆከር ያው ያመጣውልኝ ሼር ልክ ያለው ለዛ እኔ ካላመጣልህ ውሸታም ሆናለሁ። ሰማክ? እኔ ካላመጣው ይሄን ነገር ውሸታም ሁኜ በጭቅላቴ ቆሜ አሳየን እኮ ነው ያለው። እሺ ተረጋጋልኝ። እየላኩ ነው አጫሉ። እሺ ወደዚህ እየላኩ ነው አልኩ እኮ። እሺ አመጣለሁ። እሺ ዘግተህ እንዳትወጣ፣ አሁንም ዘግተህ እንዳትወጣ እንጂ አለ ወላሂ አልወጣም፣ ወላሂ አልወጣም። ያስወጣኝ ነገር እንደ ወጣረ ጆከር በሱ ኤረን አንበሳ ሳስነከሰው ጮህ አለ አንተ ጆከር ምንድነው? በቃ አልቻላችሁም። ማስኪ የኔ ነገር ከበዳችሁ። አልቻላችሁም ማስኪ ባቆ ነገር ምንድነው? አሁን የመጣው ተነ እየተረጋጋ ሳይቀር ያወሩ ነው እነሱና ይጨርሱና አረጋግተናቸው እንወጣለን። ሙባረክ ረገጣ ላይ ገባ። አንበሳ በአንበሳ ሳስነክሰው አሰከርኩት። ከአንተ ጋር ነው የሚውለው። ለዛ ነው ረገጣ ያስተማርኩ። እኔ ማንን ስለበኝ ያልኩት እኮ ነው። ልክ ጌሙ ተጀመረ። ተባረክ ጆከር፣ እንኳንም ወንድም ያገኘ ተባረክ ወንድም ያሳንጥቼ ገና እኮ ነው። በሚሊዮን ነቅንቆ መጥፋት የሚችል ሰው ነው ጆከር። ተባረክ እንኳንም ወንድም ያገኘ ጆከር አንድ አስሊ ዲበማይሮት እኮ ማለት ነው ጆከር ምንድን ነው አንተ አሸናፊ ሆነ አሸናፊ ነቆከ ግራ ፋሚሊ ማሳደብ ምናምን ምን አመጣው? ይሄ ቶተፋብስ የጃፓ ሰላም ወኔን ጫለሚቲ ማለት ነማሚቲ ወቀር ጅራታ በአማርኛ አውራ በእናትህ። እኔን ከሆነ የምታወራው አትንተባተብ። እኔ ለሱ መልስ እየመለስኩ ለአንተ ደግሞ በአማርኛ እያወራሁት ነው። ሙቤን አሸነፍክ፣ ሙቤን ማስደብ ትችላለህ። ጅራ ፋሚሊን በእያንዳንዳቸው ቀብራቸዋለሁ ምናምን ምን አመጣ? ታበሪያ ምን አባት አመጣለህ? እና ተከለም ስልብዳለህ አንተ ባትወጣለህ ሻሩጣ ይሻሩጣ ሰገደ እምብሬ ሰገደ ሰገደ በደውና ትንሻሩጣ ሰገደ ሸለ የናተ እምሰው ያልኩት አይደለም እንደ ሰገደ አንተ ማን ትበልጣለህ? እና ተከለም ስልብዳለህ ሻሩጣ ይሻሩጣ ጅራ ፋሚሊ ማለት ነው።
ቀጥታ ሊቭ ግበና ወረድ እኔ ራሴ ሂድና ከአስሚ ጋር ተጫወት፣ ከሙባረክ ጋር ተጫወት፣ ከመቲ ጋር ተጫወት፣ ከፈለክ ሰው ጋር ተጫወት። እና ሬሳ የእንስሳ ቤተሰብ እና ተልብዳል ፋራ ገስ ውስጥ ገብተህ ደግሞ እንደዚህ ገስ ትተውተህ ጀራ ፋሚሊ ቀብራቸዋለሁ፣ ርጣቸዋለሁ። እናትን እምስ ዘቅዝቄ ልብዳለ ሸሙጣ ሰገጤ ከታታም ፋራ የፋራ ራስን የማታሳየው ቆማጣ የቆምጨ ዘር እናትን ልብዳለ ጀራ ፋሚሊ በገስት ሳይሆን ማለት ነው፣ በገስት ሳይሆን እንደ አንድ ወድ ልጅ ማለት ነው። ጌም አንተ ከማን ትበልጣለህ? ሰገጤ ሐረካት ታደርጋለህ እንዴ? ፋራ ይፋራ አይነት ጥንብ ከኔ ጋር እኮ ሊያወራ ሰገጤ አንድ ፍራኦል አሁንም አንዱን አመጣለሁ። አንዱንም አመጣላለሁ። እዚህ እበቶች ማለት ነው የምትሰዳደቡ ደግሞ ኮሜንት ስር የምትሰዳደቡት ችግር የለውም። ተራ በተራ ነው የምረግጣችሁ። እሺ ተራ በተራ ረግጣችኋለሁ። ተረጋጉ። አንድ ሰው ማለት ነው እቺ ሸርሙጣ ማለት ነው እቺ ሸርሙጣ የሸርሙጣ ልጅ እናትሽን ልብዳልሽ ባንቺ ጦስ ነው እናትሽ ትበዳ የመንግስት ገስት መጥቶ እንትን ከአንቺ ጋር ይጫወት። አንድ ሰው እስኪ ቆሻሻ እናትሽ ትበዳ የነን ጊፍተሮች ብሎ ጋርገሽ ከተነሳሽ በኋላ አፍሽን ለመክፈት ትፈልጋለሽ ነ ቲክቶክ ይዘጋለሁ። ልብዳ ሸርሙጣ አህያ ይብዳልሽ ቤተሰቦችሽን ሁሉ ሸርሙጣ ማንን የማንን ቲክቶክ ለመዘጊው ቆሻሻ እኔ ዝም ምል ምስኪን ዝም ማለት ዝም ያለም ፍራ አለ። ዝም ማለት እኮ ፍራቻ አይደለም ክብር ነው እንጂ ቆሻሻ በመረጃ ነው የማወራው። እኔ ቪዲዮ እየቀዳው ነው እንትን ያልኩት ቪዲዮ ቀድቻለሁ ማለት ነው። ስክሪንሾት እምቢ ሲለኝ ቪዲዮ እየቀዳውልሽ መካደችኝ ማለት ነው። በቪዲዮም ለቃለሁ ብለሻል ብሎ ቀድጃለሁ። እቺ ሆና ለምትባል ብላ ተሰደበለች የኔን ጊፍታ ማለሽ አንቺ እናትሽ ለበዳደልሽ ስለበላ ምፈሩት ስለበላ እስኪ እኔን እኛለ ወንድ ይስደበኝ እስኪ ወጣው አንድ ሰው ወላሂ ወቢላሂ እዚህ ቲክቶክ ላይ ረብሻ ይነሳል። በየቀኑ እንሰዳደባ እናታችሁ ትባዳ አንድ ሰው የኔን ሰማንሱ ቆሻሻ የተባ ተገኛለ የተባጋለሁ አንድ ሰው ማለት ነው። በሰብሪ የተነሳ አንድ ሰው ቢሰድበኝ 9 ዘር ማንዘርህን ነው መሰድበው። 9 ዘር ማንዘርህን ሰውን አልነካውም። የነካኝን ነካለው። እቺ ቆሻሻ እስኪ ቲክቶኬን አዘጊና ሰምሪ እኔ ኢድሪስ አይደለሁም ምስኪን ኢድሪስን አይተሽ አዘግተሽ $1500 ወስደሽ የመኪን ደሞ አስከፍታለሁ ብለሽ $5000 $3500 እየጠየቅሽ ጀግና አንድ ብር አልሰጥሽም። የኔን ቲክቶክ እኮ ምን እንዳልሽ ሰምቻለሁ ሁሉ ነው መረጃ አለኝ። አዎ አንቺ ማለት ገስት እየመጫወታለሁ ብለሽ መኪና ውስጥ የምታድሪ መኪና ውስጥ ደግሞ እዛ እየሸከሸኩ ፈረንጆች ምናምን ጡት እንትን ቁላ እያጠባሽ ምናምን እነግርሻለሁ። የፈረንጆችን ቁላ እንደ መጥባት አይከብድም። እኔ ከሆነ አታሰራልኝ። ቲክቶክ እንትኖች ካምፓኒዎች ጋር እንተዋወቃለሁ። ቲክቶክ ካምፓኒዎች ጋር ማን እንደዘጋ ዚስ ኢዝ ቲክቶክ ካምፓኒ ነምበር ኦኬ። ዚስ ኢዝ አየሽ አየሻቸው በፎቶውን በደንብ ራሳቸው ነው ያነገሩኝ። ራሳቸው ለሚያገኙ ገቢ ብሎ ማለት ነው። አም ኪንግ ኦፍ ቲክቶክ። አንድ ሰው አልተዋጥም በሱ ፍቃድ። ሄለን ሁላችሁን ማከብራችኋለሁ። የመጣችሁትን ሽምግልና ሀቢቢ ሜቲ ሀቢቢ ወዳችኋለሁ። እቺ ልጅ ግን አልወርድባትም። ሰውሪ ብትባዩ ሸርሙጣ ልጅ እናትሽ ትበዳ አባትሽ ይበዳ አንቺ ዘርማንዘርሽ ይበዳ አንቺ ውሻ የውሻ ልጅ አህያን ቂጥሽን አስበጅ እናትሽ ትበዳል። የሸርሙጣ ልጅ ማለት ነው። ነካሽ ተመረ አንቺ ገስት ቤት አልጫወቱም። ራስሽ ነው መጥተሽ ወንድ ከሆንክ ናና ከጆከር ጋር ተጫወት ያልሽው መጣው አሸነፍኩ። አንደኛ ማለት ነው። ሁለተኛ አሸነፈኝ። ማንም ይምጣለን ማንም አሸነፈኝ።
ምን አባትሽ ነው ጊፍተሮችን ብሎ ከተለክሽ አልሰደብኩሽም። አልጫወትም እዚህ ቤት ሀቀኛ አይደለሽም ብዬ ወጣው። ሌላ ቦታ እንጫወት ጆን ዳንኤል ቤት ጆከር ሌላ ቦታ እንጫወት ብዬ ተቀጣጥሬ ወጣው። እኔ ሰምሪ አይደለሁም ቲክቶክ ረበናሽ መጀመሪያ ቂጥሽን ይሄ አሳማ ቂጥሽን የፈረንጆች ቁላ የሞላበትን ቂጥሽን ዝጊና ከዛ በኋላ ቲክቶክ ዘጋለሽ። እናትሽ ትበዳ የሸርሙጣ ልጅ ሰማሽ ይና መጀመሪያ የአሳማ የዚሆን ቂጥሽን ማለት ነው የዚሆን የሚያስገባ ቂጥሽን አዘግ ያስታቢቢና ከዛ እናትሽ ትበዳ አንቺ ጥላም ትል ነው የሚመግለው እናትሽ ትበዳ ሸርሙጣ ልጅ ወላሂ ለቅሽም ቲክቶክ ዝጊ ቆሻሻ ግማታ ገምጋማ ገምጋማ አይ ሲድባችሁ ገስቴር ገት ሲያራ ከተደደ ወለት እንግዲያች ቲክቶክ ሊዘጋሉ ሰምሪዬ ወንድሽ ቲክቶክ ለደስገነድሽ እሷ አካውንትን ካዘጋች ምን ያስከትትላለሁ? ፕሮሚስ የከፈለችውን እናትሽ ትበዳ አልኳት እኮ ቆሻሻ። ማን ነው የምታዘጋው? እኔን ሙባሪክ ነኝ እኮ አም ኪንግ ኦፍ ቲክቶክ 2023 እኮ እሷ ስንት ዶላር ከፍታ ታዘጋ? ስንት ዶላር ከፍዬ አስከፍትላለሁ። እሷ ከቻለች ካላት ማለት ነው። እሷ ቲክታክ ለምናለው አላት የሆነ ፈረንጅ አለ ቁላው ምጠባ የሆነ ፈረንጅ አለ ቁላው ማታ ማታ እየጠባች የምታድረው መኪና ውስጥ ነው አይደለም? እሷ ማለት ነው ቲክታክ ለምና የምታዘጋው። እኔ በራሴ ቢዝነስ ሰርቼ የፈለኩትን ዳይሬክት አካውንትን አስከፍታለሁ። ትሞክር ፕሮሚስ በማውራት እሷ ዘግታ ቱቦ ይዘጋል፣ ቂጧ እንዘጋለን። ፕሮሚስ አይ ፕሮሚስ ዩ አንቺ አካውንቴ ካዘጋሽ እኔ ቂጥሽን ካላዘጋው ፕሮሚስ አይቻለሁ። ሲጀመር በሷ ቤት ሰው ሲጫወት ማለት ነው ምስኪኖችን በጣም ያለበት አካውንት ነው። እንዳንቺ በሸርሙጥና ገባሽ ወንድሞች ቤተሰቦች ሁሉ ቂጣቸውን ቡሽቲ ማለት ነው ቂጣቸውን የሚበዱ ወንድሞች ይዘሽ እኔ እንደዛ አይደለሁም። የስንት ምስኪን ቤት ነው ይሄ ቤት እና አዲስ ልበዳ ቆሻሽ አሁን እንደዛ አይደረግም ጋይስ። ማለት አንደኛ ቅድም ስታወራ ደግሞ የእንድሪስን ብር በልታ ከሆነ ትመልስ ጋይስ። የእንድሪስ ብር ከተበላ እንዲመለስ እንፈልጋለን ፕሊዝ። የእንድሪስ ብር ይመለስ። የእንድሪስን ብር በልታለች። አዎ ወላሂ አዚም ወላሂ አዚም ወላሂ አዚም አላህ ይሄን ማታ አያንጋልኝ 1500 ዶላር ከእንድሪስ በልታለች። ሌላ ደግሞ ለማዘጋት የሰውን ስም የጠራችው አለ። ያ ምስጢር ነው ማወጣው። አንቺ ቆሻሻ ደርሶኛል ኢንፎርሜሽን የማንንና የማንን ልታዘጊ እንደሆነ ሰምቻለሁ። አንድ ነገር ካደረሽ ወላሂ አዚም ኢትዮጵያዊ አይደለሁም እንደምትይ አደርግሻለሁ። እመኒኝ። ህዝብን ለማፋጀት የማንንና የማንን ቲክቶክ ለመዝጋት እንዳቀርሽ ሰምቻለሁ። በቃ ተዋት ሙቤ አንተ የተከበርከው ነው። በቃ ሙቤ ተስገባይ አስሊገልቺ ነው አምጧትና ይቅርታ ትበል። በቃ ወደ መፍትሄው አይሻልም? አንተም የሌለ ማንነት እዚህ ላይ መሰዳት እኔ ማንነቴ ነው። ካሁን በኋላ ተሳዳቢነት ማንነቴ ነው። ረብቄ ምናምን ሰው እንዲህ ነው የምሳደበው። ካሁን በኋላ በዚህ ማንም ሁሉን እያመጣው እየገለበት መቶን እዚህ ነው የምሳደበው። በቃ ክብር አይወድለትም። ሀበሻ ሲባል እንደሱ አይደለም። እንደሱ ሳይሆን ነገሮችን ረጋ ባለ መንፈስ ማውራት ነው የሚያልፍ ነገር ስለሆነ ሀቢቢ በስልጣት በእናታችሁ መወዳችሁ ወንድሞቼ አንድ ነገር አዳምጡኝ። አጠራ አድርጌ ልንገራችሁ። እኔ ሰምሪ የምትባለው ሴትዮ አልወዳ። ይኸው ኦብሳ አለ። እንደውም በቃ ይኸው ኦብሳ አለ። ኦብሳ እያለ ሚውት አድርጌ ቢጎድዬ ኦብሳ እያለ ስሙ
ሀቅ የምትወዱ ከሆነ ጀሚላም፣ ሀኑም፣ ሀቢቢም፣ ሜቲ ሀቢቢም በሱ ፍቃድም ሚውቲ ጎዲኮ ሀቅ አፌ እውነት እህት አላችሁ። ሴት ልጅ ስትሰደብ ሊከፋችሁ ይችላል። ምንንም ይከፋኛል። ልንገራችሁ ስም በሀቅ ጆሮ ማለት ነው። ለእኔም ለእሷም ሳታደሉ ተጫውተን ከተጫወትን በኋላ አሸነፍኳት። ከሸነፍኳት በኋላ ተመልሳ መጣች። ሌላ ቃል ተናገረች። ዝም አልኩ። የሆነች የኤርትራ ልጅ መክበስት ነው ምናምን የምትባል ጋር ሄጄ አንቺ ጋረራ አልኳት። ጋረራ ማለት ምንድነው ስትለኝ እንስሳት ምናምን ፈቱልኝ። ጥሩ በአማርኛ የሚቀያየር ከለር ያለው ማለት ነው። እንደዛ ነሽ ምንድን ነው አለችኝ። መክሰብት አዎ እስስት አሉኝ። ይኸው በአማርኛ እስስት ሲሉኝ እስስት ነሽ አልኳት። ለምን እንደዚህ ያልከኝ ስትለኝ በቀደም እኮ ሳሸንፍሽ ቆንጆ ነበርሽ፣ ዛሬ ተቀየርሽ ብዬ የተቃለልኩ ወደ ሳ ልካ ሰምሪ ማለት ነው ነገር ፈልጋለች። ልካ ሲያቅጣት ወደ እኔ ስትልክ ምን መፈለገች ብዬ ሳስገባት አንተ ግን ምናምን ከእሷ ጋር ልታጣላኝ ስትፈልግ ውጡ ብዬ አወጣኋቸው። አሁንም ላከችልኝ። ማን ሳምሪ አንተ እውነትም ለአባት ከተወለድክ ወንድ ከሆንክ ናና ከጆከር ጋር እኔ ቤት ተጫወት አለች። ለምን አልኳት። እኔ 3 አንበሳ ሸልምሃለሁ ጆከርን ካሸነፍክ ስትል ይሄ ነገር ተዘጋጅቷል። እኔ አላህን ነው የምመካው። ይኸው ቢግ ቦዲ ጊፍተሬ ነው፣ ሜቲም ጊፍተሬ ሊሆን ይችላል። በሱ ጋር ስለ ሌላ ነገር ውስጥ ስለማልገባ ማንም ይወደኛል። ወላሂ ፋቲያ በጣም የምትወደኝ የምታገብረኝ ደሲ አልደወልኩላቸውም፣ አልነገርኳቸውም፣ ሼር አላደረኩም። እመኑኝ ለአንድ ሰው ሼር ሳላደርግ ይሄ የዛሬውን ጉድ ማየት አለብኝ ብዬ ገባው። አላህ በሚያየው ማለት ነው። ሳልገባ አንድ አንበሳ አለኝ። አንድ አንበሳ በሶስት ሊት ተጫውተን ስጭኝ አንበሳ ስላት ዘግቼ ስወጣ ሰጣለሁ ተባብለን ዝም አልኩ ሰዎች። ከዛ በኋላ ገብቼ የሆነ ጆከር የሚባል ልጅ ጃኪ የሚባል ልጅ አስገቡ ዳኛ ማለት ነው። ከዛ አንደኛ ጨዋታ ጆከርን አሸነፍኩ። ሁለተኛ ጨዋታ ላይ 3 አንበሳ ስለምትሰጠኝ ማለት ነው እንደ ነገር ተቆራጠጠች። እንደዚህ ነው ዋካንዳ አልተባለ ምናምን ስትል ቅድም መናገር ነበረባችሁ። ጆከር የፈለከውን ሰው አምጣና እንጫወት አልኩት። እሺ ተባብለን ሌላ ሰው ሲያስገቡ አልተመቸም። ጃኪን እስከ ዋካንዳ 20 ቁጥር ምናምን ተባለ። እሺ አልኩ። ዘግቼ ቁጭ ያልኩ እየመራው ያለው እየመራሁት ሁለተኛ ጨዋታ ይሄን ጌም ካሸነፍኩት እኔ ነኝ የማሸንፈው። ያልቃል ማለት ነው። ይሄን ጌም ካላሸነፍኩት የሚያሸንፍ ጆከር ይሆናል። ከዛ አጋጣሚ ጆክ በቃ ታይምም አልቋል። 1 ሰከንድ ሁላችሁም ስለ ጌም ታውቃላችሁ። አፌም ሆነ ጀሚላም ሆነች በሱ ፍቃድም የቀጠሮ ጨዋታን ሜቲም ያውቃል። 1 ሰከንድ ተውና 0 ሰከንድ ምን እንዳደረገ ኤርሚ ያውቀዋል ማለት ነው። 0 ሰከንድ እንባ ወርዶ ገባችሁ። ገና ሰዓት አለ 11 ዋካንዳ ራሱ አልተባለም። ሻዶው ቲክቶክ ትልቁን ለቀቀለት፣ የፈለገ ነገር ለቀቀለት። አጋጣሚ ልጅቷ ደወለችልኝ። እኔ ጊፍተር ማለት ነው አናን ትባላለች። ደውላ ብሎክ ተደርጊያለሁ ሌሎቹ ብሎክ እንዳይደረጉ ምናምኑ አለችኝ። ይኸውና ላምጣላችሁ። አናን የታለች ስሙን። መጀመሪያም ደግሞ ምን ብያታለሁ? ስልጣን ሙሉ ስልጣን ስጪኝ ብያታለሁ። ለምን ስትለኝ የኔ ቤተሰቦች ብሎክ ከደረጉ ማየት ፈልጋለሁ ስላት ኖ ብላኛ። ሀናን 1 ቁጥር ጻፊ። ኖ ማንም ብሎክ አይደረግም ብላ ቃል ገብታኛለች። የሚል ቢገመቱ 10 ሊቪል ላይ ሆኖ 10 አንበሳ መልቀቅ ይችላል። እኔ በቀደም በአዲስ አካውንት ነው እኮ 18 አንበሳ ያንጋጋሁት 28 ሊቪል የደረሰው እዛን ቀን ነው። ገባችሁ? ይሄ አይባልም። ብሎክ አደረገች፣ ተደወለልኝ። ብሎክ አድርገሻል ብዬ ሂጄ ስክሪንሾት አድርጌ ቪዲዮ ቀድቼ ከብሎክ አውጥቼ ይኸው በመረጃ ነው ተመጣው። ስመጣ ሀናን የምትባል ልጅ ብሎክ አድርጋታለሁ እያለች ነው ስመለስ ማለት ነው። ብሎክ አድርጋታለሁ ምንም መስጠት አችልም። ምን አይነት ምክንያት ነው እቺ ልጅ ብሎክ ያስደረጋት? የኔን ጊፍተር ማለት ነው። ይኸው ሀጎስም ነበር እዛኔ ማለት ነው። የተፈጠረውን ነገር ሊነግራችሁ ይችላል ማለት ነው። ሀጎስ ነው ማን እዛ ነበርክ መሰለኝ። ከዛ ሀጎስ አንተ ካልሆንክ አትግባ፣ እዛ የነበረው የሆነ ሀጎስ አለ። ከዛ በኋላ ምን አልኩ? ሀቢቢ ወይ እዛ ነበራችሁ? በስም ቃል ብዙ ሰው ነበር። ምን አልኩ? እንደምናደርግ ጆከር አሸንፈካል፣ ችግር የለውም። ይሄን ጨዋታ ግን ሞዴሬተር ተሰጥቶኝ ገብቼ ብሎክ የተደረጉትን ስላወጣው እዚህ ቤት መጫወት አልፈልግም። በስነ ስርዓት ማለት ነው። አልጨረስም። ጆከር እኔ እናንተ አንድ እኩል ነን። ሄደን ሌላ ቦታ ኤርሚ ቤትም
ጆን ዳንኤል ቤት ወይ ሌላ ቦታ እንገናኝ። ሼር አድርግልኝ የፈለክበት ቦታ እንጫወታለን። እዚህ ቤት ግን አልጫወትም ብዬ ለምን መርዝናት የልጆቹ ቲክቶክ እያዘጋች ብር እየወሰደች ነው። ከኢድሪስ ነው የጀመረችው። ምስኪኑ ከሰው ጋር እያስተዋወቃት ከስንት ኤርትራዊ ጋር እያስተዋወቃት አዘግታበት $1500 ስለበላች አሁንም ለመብላት ብላ ነው። ከዛ አልጫወትም በቃ እዚህ ቤት ነበረኝ ብሎክ ተደረገብኝ ጊፍተር ብዬ ወጣውና ቤቴን ከፈትኩ። ገባችሁ? ከፍቼ በዚህ እያየዋን ነው አውቃታለሁ። ይሄ ባለጌ ይሄ ቆሻሻ ምን ያስብላታል እንደዚህ? እኔ እኮ እጅ ከፍንጅ ነው በሌብነት ያዝኳት። የኔን ጊፍተር ብሎ ቀርጋ እጅ ከፍንጅ ነው ያዝኳት። በቪዲዮ በስክሪንሾት አለኝ። ይሄ ቆሻሻ ባለጌ ነው ምንድነው አለች። የራሷ ማለት ነው። እኔ እኮ መፍትሄ ነው አልጫወትም ካልኩ አንድ እኩል ተባብለን ከወጣን መፍትሄ ነው። ከዛ ቆሻሻ ይሄ እበታም ሙባረክ እያዳመጥከኝ ነው በሌላ አካውንት ነገ ወይ እኔ ሰምሪ እኖራለሁ ቲክቶክ ላይ ወይ አንተ ትኖራለህ። ከአሁን በኋላ ቲክቶክ አጠቃም አዘጋባለሁ። ኢድሪስ ጋር ደውለህ ለማልቀስ ተዘጋጃለች። ከዛ ነው ዶላሩን የበጠቁባት ማለት ነው። ይሄ ነው አሁን በቃ ተጨርሰሃል አይደል? አሁን ስድቡን አቁምና አላቆም አቢ አሁን ሙቤ ከምታና ይቅርታ ትበለኝ ሰው ነኝና ወይ ደግሞ እኔ ጥፋተኛ ነው እናንተ ክብር ሂጄ ተመርክኬ ይቅርታ ብዬ ጠይቃታለሁ። አለቀ። አንድ 5 ሳንቲም ሳይወጣ እኔ በአካል ሄጄ እሷን አካውንት አዘጋለሁ። ቢሮ እኔ ጋር አለቀ። 5 ሳንቲም ሳይወጣ ፔኒ ሳይወጣ የእሷን አካውንት አዘጋለሁ። እመነኝ። Yes bro. ይሄን ብቻ ነው በቃ ሄድ ሌላውን እኔ መንካት ሌሎቹ መንካት መስሏታል። አቤት አቤት እኔ ሳያችሁ የነበረው ስራ ላይ ነበርኩኝና ሚውት አድርጌ በጣም ከሷ ጋር መጀመሪያ ስትገባና በመኪና ውስጥ ቁጭ ብላ ጌም ስትልክና ስትጫወቱ አንተ ለዛው ምን እያልከኝ ነበር? ፈቲያ እዚህ ቁጭ ብለሽ እያየሽኝ ነው ስትለኝ እኔ ሙቤ አልሰጥህም ይሄን ምንም ጊፍት ቢኮዝ ፌር አይደለም የምትጫወቱት። አንተም ስትጫወት የነበረው ከሷ ጋር ፌር አይደለም። እሷ መኪና ውስጥ ቁጭ ብላ አንተ ቤት ተቀምጠህ የምትሰጣጡት ቅጣት ፌር አይደለም። ከፈለግ ቤት ስትሆን ቀጠሮ ይዤ እኔ እሰጥሃለሁ እያልኩ እየጻፍኩልህ ነበር አይደለም ሙቤ? እሷ አንተ ስትቀጣት ትቀጣሃለች። እሷ ደግሞ መቀጣት አትፈልግም ቢኮዝ መኪና ውስጥ ናት ያለችው። በእሷ ቦታም ሲታይ ፌር አይደለም። ግን እሷ መኪና ውስጥ ለተቀመጠች ነው እኔ አልሰጥህም ስል የነበረው። ከዛ ደግሞ በአንበሳ ተባብላችሁ ሌላ ጨዋታ ጀምራችሁ በሶስቴ ያሸነፈ አንበሳ ይሰጣል ተባብላችሁ እንደዛ እሷ ተሸነፈ ወጣች። አንበሳውን ስወጣ ሰጣለሁ አለች። ከዛ በኋላ ነገሩ ተቀየረ እና ይሄ ሁሉ ደረጃ አይደርስም ነበር ሙቤ። እኔ ከሴቶች ጋር አትጫወት እያልኩ ነበር። እኔ ስጽፍልህ ነበረ። አሁን ይሄ ሰው መበጣበጥ አትሌ አርቴ አንተም ተናደ ሌላውም ተናዶ ዘርም ያም ይሄም ይሄ ሁሉ ቦታ እኮ አትደራረሱም ነበር ሙቤ። ይሄ እኮ ጀስት ጌም ዳኛው ጅራ ይታዘቡኛል። የትኛውም የኢትዮጵያ ብሔረሰብ ጅራ ፋሚሊ የታላችሁ ሲል ማለት ነው። አይ ጅራ ፋሚሊ አትባል አልኩት። ሙባረክ ፋሚሊ ይባል። ጅራ ፋሚሊ ወኪል አይደለም እየተጫወኩ ያለሁት። ቀጠሮ ጌም አልነበር። ሙባረክ ፋሚሊ ይባል ብዬ ነው እየተጫወኩ ነበር። ገባሽ? እኔ ነገር ያ ሙቤ አንተም አሁን ይኸውልህ ማይቀየሙ ሰዎች ይቀየሙሃል። አንተንም ማንነትህን አንተ የሌለህን ማንነት ለሌላ ሰው ብለህ ለምን ታሳያለህ? እኛ የምናውቅህ ሙቤ እንደዚህ አይደለህም እንዴ። ለእኛም እኮ ክብር ያስፈልጋል። ስለምናከብር አይደለ እንዴ አንተ ጋር የምንመጣው? ስለምናከብር አይደለ እንዴ ሰፖርት የምናደርግ? ለምን አንዱ ሲያንስ አንተ ከነሱ ጋር ታንሳለህ? እኔ ለዚህ ነው መጀመሪያም ወንዶች ከሴቶች ጋር አትጫወቱ፣ ስትጫወቱ ህጉ ተነጋገሩ ምለው። ቶቱዬ ቲክቶክን ዘጋለሁ ወይ እኔ ወይ ሰብሪ ነው። እዚህ ጋር ሳትደርሱ ነው እኮ እዚህ ጋር ሳትደርሱ እኮ መጀመሪያ እኔ ሀብላ እሷ ስትገባና ጌም ስትልክልህ እንዳትጫወት ስልህ ነበር። አትጫወት። እኔ ያ ሁሉ ጌም ጊፍት ሲሰጥ እኮ ቁጭ ብዬ እያየሁህ ነው እኔ ቁጭ ብያለሁ ውስጥ ነኝ።
አልሰጥም አንድ ጊፍት አልሰጥህም አልኩ ቢኮዝ ፌር አይደለም የኔ ሳንቲም እኔ ጊፍት የምሰጥክ ፌር አይደለም አንዳንዴ እኮ ጊፍት ለሚሰጣችሁ ሰዎችም አስቡ ለሰጪውም አስቡ ሙቤኮ እኔ አሁን እሷ እንደዚህ ቅጣት ብልህ ብር ጊፍት ሰጥቼ እሷ መኪና ውስጥ ቁጭ ብላ ምን አይነት አሁን አንተ ዱቄት ተቀቢ ስትላ ዱቄት የለኝም ይሄን አርጊ ይሄ የለኝም ይሄን አርጊ ይሄ የለኝም ትላለች ታዲያ ፌር አይደለም ይሄ አሁን እዚህ ደረጃ ማትደራረሱም ነበር መጀመሪያም የሀጌ ምዛጋ ቢቆም ኖሮ ሙቤ አሁን ስንት ሰው ተበጣበጠ አንተም ራስህን ታዋርዳለህ እኛ እንደዛ አይነት አናቀህም አንተ የተዋረድክ ሰው አይደለህም እንዴ ፋሚሊ አንተን እኮ ፍለፊት አስቀምጠን ነው እኛ ከኋላክ እየመጣን ያለ ነው ከኋላክ ያለ ነው ለምን አንተ ራስህን አስቀድመኝ እኛም ለምን እንደፈራለን እንዴ አትጫወቱ በቃ ወንዶች ከሴቶች ጋር አትጫወቱ የምትቀጣ ከሆነ ትቀጣለች ካትቀጣች አስወጧት በቃ ፉል ማይ ሲላላክኒ ባሳው ፊራ እኔ አሁን ጠዋት እንትና ጋር ገብቼ ነበር አስሊ ጋር አይቻት ነው ልጅቷን አስሊ ያልኩት እንዳትጫወት ከዚች ልጅ ጋር ስለው ወላሂ እሺ ብሎ ነው እሺ ብሎ ያስወጣ ልጅቷን ጌሙን ወዲያው ነው ያቆመው አሁን እዚህ ደረጃ አትደራረሱም ሴቶቹም መሰደብ የለባቸውም ወንዶቹም እንደዚህ መሰደብ የበለጠ ደግሞ እናት ለምን ትሰደባለች በማን ባጠፋውም እናት ምን አጠፋች ማን የተከፈለው ማን ብር እየተሰጠው ማን ጊፍት እየተሰጠው ማን ይረገጣል እሷ ሙባሪክን መርገጥ ፈልጋለች እሷ ደግሞ መኪና ውስጥ ቁጭ ብላለች እሷ የማን ንጉስ ናት ማን ናት እሷ ሁሉም ለክብሩ ነው የሚሄደው ተከብራችሁ ተቀመጡ የምትገቡበትን ቤት አንኳኩ መጀመሪያ እወቁ ሙባሪክና ኢድሪስ የታወቁ ናቸው በቅጣት በቃ ወይ ሻወሩ ሰይልሻል ወይ በርበሬ ተቀቢልሻል ወይ ፈለገውን ያዝሻል አንቺ ግን መኪናው ተቀምጠሽ እሱን እንደ ዘር እንደሌለ ሰው እንዳልሆነ ሚስት እንደሌለው ልጅ እንደሌለው አንቺ የማን ንጉስ ነሽ መኪናው ቁጭ ብለሽ እሱን መታዩ ከናቢ ዲሲስ እንጀዳ ወልሁ እንተበቲ ሲንጀ ከሚያከብር ሰው ጋር ተጫወት ከማያከብር ሰው ጋር ድሮ ዶን ጎ ዴር አም ሶሪ ወላሂ በጣም ነው የተናደርኩት እኔ ምን ዝም አላችሁ ፈቲያ ተናግራለች አይስዌር ሱ ጋር ከሳምሪ ጋር የሚግባባ ሰው ካለ ይባላል አሁን ተረጋግጠን አንተ ሰው ኤለኖር ከየነ እሷን መዛታቆ እንትን ባላትና ነገሮችን በስትክክል እንትን በሉሽ ሶልቭ አድርጉት አንበሳዬ ስድብ ምናምን ነገ የሚቀመጥ ነገር ነው ሪከርድ የሚደረግ ነገር ነው ያንተን ማንነት አይገልጽም በዛም ደግሞ አትታወቅም አንተ ፖላይት በሆነ መንገድ ነው የምትታወቀው ሶሻብል በሆነ መንገድ ነው የምትታወቀው ሰው ይሄን ነገሮችን እንትን በል አስተካክልሽ ስሜታዊ ላለመሆን ሞክር እና ሄለን ትምጣና ኢዝሊ ነገሮችን ለማስተካከል ሞክሩ መስ አይደለ በሱ እንደዛ ነው ወልዚ ሁላችንም የመጣ ነው አንተን ስለምናከብር ያንተን ባል እንደዛ አይነት ባህሪ አናውቅም ዳስ ወይኔ ገብቼ የተናገርኩትም እንደዛ ነው ገስበውና መሰዳደቡ መፍትሄ አይሆንም የሌለው ማንነት ሰው ባለበት እኮ ወይ አንተ ትኖራለህ ወይ እኖራለሁ ልጅቱ ልታናድድ ትችላለች ግን አንተ ከሷ በንተ ተሽለ መጠየቅ አለብህ እሷ ስለተናገረች አንተ እዚህ ጋር መጥተህ መጥፎ ነገር ፕሊዝ አትናገር ሙቤ እኮ አላውቅም በእንደዚህ አይነት ነገር አስሊን ደንግጬ ብቻ አይ እኔ እኮ በሱ አንድ ነገር ልንገርህ በሱ እኔና እሷ ከአሁን በፊት ስላልተቻቻልን ማለት ነው ራሷ አክብራ እየተጫወተች እኔን ሳታከብር ሲቀር ብሎክ አድርጋኝ በክብር እየኖርን ነበር ገባ ለምን ከብሎክ እንዳወጣችኝ ራሱ ታውቃለች እሷ ለምን ከብሎክ አውጣኝ እንደበጣ እሷ ነች የመጣችብኝ እኔ ብሎክ አድርጋት እሷን ብሎክ አድርጋኝ ተገላግለን ነበር ተከባብረን ማለት ነው ያለፈው አልፏል አስመልሰውም ነው ያለፈው አልፏል ጋራታዬ እኔን አሊሃዋ ሲባባች እንደ ባሏች ታውቃላችሁ በሱ ጋር ወላሂ እኔ ነበርኩ በነገር ላይ ውይ እየሰማሁ ነበረ ከመጀመሪያ ጀምሮ አፌ ደወለችልኝ እቺ ማለት ነው ሀናን አይ ታይሙን እንፈልጋለን ካላችሁ ይኸው ለእናንተ ብዬ ማለት ነው ምን አይነት ታይም እንደደወለችልኝ አሳያችኋለሁ ይኸውና ከፈለጋችሁ ማለት ወላሂ ለእናንተ ክብር ይኸው ስንት ሰዓት ላይ እንዴት እንደደወለች ማየት ከፈለጋችሁ
አሳያቸዋለሁ። ወላሂ ይኸው ከነሰዓቱ ማለት ነው። በዛን ደቂቃ ሻዶ አንበሳ ምን አይነት ደቂቃ እንደለቀቀላት ይታወቃል። እሷም የደወለችው ደቂቃ ይኸው ኦገስት 16 ይኸው ውሸት እንዳይባል ማለት ነው። ይህ 4 ሰዓት ከ36 በመረጃ ማለት ነው። ወዲያው ደውላልኝ ብሎክ ተደርጊያለሁ፣ የኔ ችግር የለውም አንተ ሂደ ያልሆነ ቦታ የገባው ሌሎቹ ጊፍተሮች እነ ባጂፋርንና ሌሎቹም በአይነ ጠብቃቸው የሰጡትን ያልሰጡት መጥቶ ብሎክ ቢደረጉም ችግር የለውም ወይ ደግሞ ሙሉ ስልጣን ተቀብለ እስከምትወጣ ጠብቅ ስትል የምን ብሎክ ነው ብዬ ስልጣን ስጪኝ ብዬ ተቀብያት ቪዲዮ እያደረግኩ ማለት ነው። ቪዲዮ ስገባ ቪዲዮ እያደረግኩ ነው። ስልጣን ወስጄ ገብቼ እሷን አውጥቼ ሁሉም ነገር በመረጃ ነው ማየት ከፈለጋችሁ ላሳያችሁ እችላለሁ ማለት ነው። አውጥቼ ከዛ ስመለስ የሆነች ሀኒኖ ምናምን የምትባል ድመት መስጠት ማችል አለች። 30 ሊቤል ጊፍተር ማለት እኮ ክብር አለው። ሳንቲሙን ነው ከኪሱ አወጣ አይደል? በሱ ፍቃድ ሰው ክብር ሊኖረው ይገባል። ሳንቲሙን ነው እያወጣ ለሚወደው ሰው የሚሰጠው። ገባ? 30 ሊቤል ማለት በጣም ከባድ ነው። ዝም ብሎ በነፃ ያመጣ ነገር አለ። እቺ ምንም ዶሮ መስጠት የማችል ድመት መስጠት የማችል እሷን ብሎክ አድርጊያታለሁ። ለምን ቅድም ስገባ እኔ ማንም ብሎክ እንዳይደረግ ስልጣን ስጡኝ ስላቸው ማንም ብሎክ አይደረግም ብላኝ ነበር። እንዴት እሷን ብሎክ ልታደርግ ቻለች? ደግሞም ብሎክ አድርገሻል ብዬ አልሰደብኳትም። እኔ ጊፍተሮቼ ብሎክ እየደረጉ ስለሆነ ጆከር አንድ አሸንፈኛል፣ አንድ አሸንፈኛል።